ስለ ካንሰር ማውራት አለብን። ብዙዎቻችሁ ስለ ካንሰር እንግዲህ በብዙ ሁኔታዎች እየሰማን እንገኛለን። በተለይም ደግሞ በቅርብ ጊዜያት የካንሰር ኬዞች በከፍተኛ ሁኔታ እየጨመሩ እንደሆነ እንሰማለን። እናም በዚህ ቪዲዮ የምርም ካንሰር እየጨመረ ነው ወይ? እየጨመረ ከሆነስ ለምንድን ነው እየጨመረ ያለው የሚለው የምንመለከት ይሆናል። ከዚህ በተጨማሪ ግን በዋነኝነት እርሶም ከነዚህ ካንሰሮች በተለይም ደግሞ በብዛት ከምናያቸው ካንሰሮች እንዴት ራስዎትን መጠበቅ ይችላሉ የሚለው የምንመለከት ይሆናል። እስከ መጨረሻ ድረስ ሲመልከቱት እጅግ በጣም ጠቃሚ ቪዲዮ ነው። ለጓደኞቻችሁ ለቤተሰቦቻችሁም ሼር ማድረግ እንዳትረሱ። ስሜ ዶክተር ናሆም ነው። እስከ መጨረሻ ድረስ አብራችሁን ቆዩ። ወደ ሌላ ቶፒክ ከመሄድ በፊት አንድ አክተር ላስተዋወቃችሁ ወይም አንድ ተዋናይ ላስተዋወቃችሁ። ይህም አክተር ስሙ ቻድዊክ ቦዝማን ይባላል። በ2020 በእድሜው 43 ዓመት እያለ በአሳዛኝ ሁኔታ በአንጀት ካንሰር ህይወቱን አጥቷልና ይህም እጅግ በጣም አሳዛኝ ነው። ምክንያቱም በዚህ እድሜ በተለያዩ ካንሰሮች በተለይም ደግሞ በአንጀት ካንሰር ሰው ህይወቱ ያልፋል ብለን አንጠብቅም። ነገር ግን ይህ እሱ ላይ ብቻ የተከሰተ አይደለም። ኦፍ ኮርስ ብዙ ሰዎች ላይ እንሰማለን እና በዓለም አቀፍ ደረጃም ስናየው የእነዚህ ካንሰሮች ሁኔታ በከፍተኛ ሁኔታ እየጨመረ እንደሆነ እናያለን። ቁጥሮችን ስንመለከትም 20 ሚሊዮን አካባቢ የሚሆኑ ሰዎች በካንሰር ይያዛሉ። ይህም ማለት በአንድ ዓመት ውስጥ 20 ሚሊዮን በ5 ዓመት ውስጥ 100 ሚሊዮን አካባቢ የሚሆኑ ሰዎች በካንሰር ይያዛሉ ማለት ነው። ከነዚህም ሰዎች ውስጥ በየዓመቱ ከ10 እስከ 12 ሚሊዮን አካባቢ የሚሆኑ ሰዎች ህይወታቸውን በካንሰር ምክንያት ያልፋሉ። በአጠቃላይ በዓመት ውስጥ ህይወታቸውን የሚያጡ ሰዎች ቁጥር ስንመለከት 60 ሚሊዮን አካባቢ ነው። ይህም ማለት ከ6 ሰው አንድ ሰው ህይወቱን የሚያጣው በካንሰር አማካኝነት ነው ማለት ነው። ይህ እጅግ በጣም ትልቅ የሚባል ቁጥር ነው። ከልብና ከደም ዝውውር ችግሮች በመቀጠል ብዙ ሰዎችን የሚገለው ይህ ካንሰር ነው ማለት ነው። ይህ ብቻ አይደለም አሳሳቢነቱ። ቅድም ያሳየኋችሁ ቁጥር በ2022 በዓለም አቀፍ ደረጃ የነበረ ቁጥር ሲሆን ነገር ግን በቀጣዮቹ ዓመታት ይህ ቁጥር እየጨመረ እንደሚሄድ ነው ጥናቶች የሚያሳዩት። በ2050 35 ሚሊዮን አካባቢ የሚሆኑ ሰዎች በየዓመቱ በካንሰር እንደሚያዙ ነው ጥናቶች የሚያሳዩት እና ይህም የ77% አካባቢ ጭማሪ ነው የሚያሳየው ማለት ነው። የትኞቹ ካንሰሮች ናቸው በብዛት የሚገኙት ብለንም ስንመለከት በዓለም አቀፍ ደረጃ በአንደኛ ደረጃ የምናገኘው የሳምባ ካንሰር ነው። እንግዲህ በዓለም አቀፍ ደረጃ ብዙ ሲጋራ የሚያጨሱ ሰዎች አሉ። ከ1 ቢሊዮን በላይ የሚሆኑ ሰዎች ሲጋራ ያጨሳሉና ይህም ለሳምባ ካንሰር እንዲጋለጡ ከፍተኛ የሆነ አስተዋጽኦ አድርጓል። ስለዚህ የሳምባ ካንሰር አንደኛ መሆኑ ብዙ ጥያቄ የሚያስነሳ አይደለም ማለት ነው። በሁለተኛ ደረጃ የምናገኘው የጡት ካንሰር ነው። በሶስተኛ ደረጃ በዓለም አቀፍ ደረጃ ያለው የትልቁ አንጀት ካንሰር ነው። አራተኛ ላይ ያለው የፕሮስቴት ካንሰር ነው ማለት ነው። ነገር ግን በኢትዮጵያ ውስጥ ያለውን ቁጥር ስንመለከት ደግሞ በአንደኛ ደረጃ በኢትዮጵያ ውስጥ የምናገኘው ብዙ ሰዎችን የሚያጠቃው ካንሰር የጡት ካንሰር ነው። በሁለተኛ ደረጃ የምናገኘው የማህጸን በር ካንሰር ሲሆን ሶስተኛ የትልቁ አንጀት ካንሰር፣ አራተኛ ደግሞ የደም ካንሰሮች የተለያዩ የደም ካንሰሮች ናቸው። እዚህ ጋር ቁጥሮቹን ስትመለከቱ ጥያቄ ሊያስነሳ የሚችለው አንደኛ ላይ የምናየው የጡት ካንሰር ነው። 99% የጡት ካንሰር የሚከሰተው ሴቶች ላይ ነው። ምናልባት አንዳንዴ ሬርሊ ወንዶች ላይም የሚከሰት ቢሆንም ማለት ነው። ሁለተኛ ላይ የምናገኘው ደግሞ የማህጸን በር ካንሰር ነው። ስለዚህ አንደኛና ሁለተኛ ላይ ያሉት ካንሰሮች በዋነኝነት ሴቶችን የሚያጠቁ ካንሰሮች ናቸው። ስለዚህ ጥያቄ ሊያስነሳ ይችላል። ሴቶች ላይ የበለጠ ካንሰር ይታያል ወይ ኢትዮጵያ ውስጥ ብለን እንድጠይቅ ሊያደርገን ይችላል። ይህም ትክክል ነው። እስቲ ቁጥሮችን ስንመለከት በየዓመቱ ኢትዮጵያ ውስጥ 80,000 አካባቢ የሚሆኑ ሰዎች በካንሰር ይጠቃሉ። ከነዚህም ውስጥ 52,000 የሚሆኑት ሴቶች ናቸው በካንሰር የሚጠቁት፣ 27,000 የሚሆኑት ደግሞ ወንዶች ናቸው። ስለዚህ ኦልሞስት ከፍተኛውን ቁጥር የሚይዙት ሴቶች ናቸው ማለት ነው። እናም ኢትዮጵያ ውስጥ ካንሰር ኬዞች መኖራቸው ብቻ ሳይሆን እየጨመሩ እንደሆኑም ቁጥሮች ያሳዩናል። አንድ ሪፖርተር በዘገበው ጽሑፍ ላይም የተለያዩ ምክንያቶች ኢትዮጵያ ውስጥ ካንሰር እንዲጨምር እንደ ምክንያት የጠቀሳቸው የተለያዩ ነጥቦች አሉ። በዋነኝነት ሜንሽን ያደረገው ጤናማ ያልሆነ የኑሮ ዘይቤ መከተላችንን ነው። ኢትዮጵያ ውስጥ በአማካይ ከ5 ሰው አንድ ሰው ከልክ በላይ አልኮሆል ይጠጣል። 4% የሚሆኑ ሰዎች ሲጋራ ያጨሳሉ። 23% የሚሆኑ ሰዎች ጫት ይቅማሉ። ከዛ በተጨማሪ ደግሞ 28% የሚሆኑ ሰዎች ወይም ደግሞ ከ100 ሰዎች 28 ሰዎች በቂ የሆነ የአካል ብቃት እንቅስቃሴ ያደርጉ። ከነዚህም ጋር ተያይዞ 10% የሚሆኑ ሰዎች ወይም ደግሞ ከ10 ሰው አንድ ሰው ደግሞ ከልክ ያለፈ የሰውነት ውፍረት አለበት ማለት ነው። ከዚህ በተጨማሪ ደግሞ እንደ ልምድ ደግሞ የምንመገብ ምግቦች ውስጥ ከልክ ያለፈ ጨው እንደምንጠቀምም ጥናቶች ያሳያሉ። በአማካኝ እንግዲህ የሚመከረው በቀን 4 ግራም ወይም ደግሞ 1 የሻይ ማንኪያ የሚሆን ነው በቀን ውስጥ አንድ ሰው እንዲመገብ የሚመከረው ጨው ብዛት ማለት ነው። ነገር ግን ጥናቶች እንደሚያሳዩት ኢትዮጵያ ውስጥ በአማካይ 9.4 ግራም ነው በቀን የምንጠቀመው ወይም ደግሞ ከሚመከረው እጥፍ ነው የምንጠቀመው ማለት ነው። እነዚህ ነገሮች በሚደመሩበት ጊዜ ለካንሰር የመጋለጥ እድላችንን በከፍተኛ ሁኔታ ይጨምሩታል ማለት ነው። በዓለም አቀፍ ደረጃም ስንመለከት ተመሳሳይ ቁጥሮችን ነው የምናገኘው የሚያጋልጡ ነገሮችን ማለት ነው። ሲጋራ ማጨስ፣ አልኮሆል፣ ከልክ ያለፈ ውፍረት፣ የአካል ብቃት እንቅስቃሴ አለማድረግ እና ደግሞ ጤናማ ያልሆነ አመጋገብ በአጠቃላይ ከፍተኛውን ለካንሰር ከሚያጋልጡ ነገሮች ውስጥ ከፍተኛውን ቁጥር የሚይዙት
ያሉት እነዚህ ናቸው ማለት ነው። ምን ያህሎቹ ኬዞች ወይም ምን ያህሎቹ ካንሰር ኬዞች በእነዚህ ምክንያት ይከሰታል የሚለውን ስንመለከት 40% የሚሆኑ ካንሰር ኬዞች የሚከሰቱት በእነዚህ ጤናማ ባልሆነ የኑሮ ዘይቤያችን ማለትም ከመቶ ሰዎች 40ዎቹ የሚያዙት በካንሰር ጤናማ ያልሆነ ኑሮ ዘይቤ በመከተላቸው ምክንያት ነው። ይህ እጅግ በጣም ትልቅ ቁጥር ነው። ምክንያቱም 40% የሚሆኑ ሰዎችን ጤናማ ኑሮ ዘይቤ እንዲከተሉ በማድረግ ከካንሰር ነፃ ማድረግ እንችላለን ማለት ነው። ማለት አንዴ ካንሰር ከተከሰተ በኋላ ሳይሆን ካንሰር እንዳይያዙ ማድረግ እንችላለን ማለት ነው። ስለዚህ ይህ ካንሰርን ለመከላከል እጅግ በጣም አስፈላጊ የሆነ ክፍል ነው ወይም ደግሞ መስራት ያለብን ነገር ነው ማለት ነው። ነገር ግን ከዛ ባለፈ ግን አንዳንዴ መቆጣጠር ማንችላቸው ነገሮች ለካንሰር ሊያጋልጡን ይችላሉ። ይህም በዋነኝነት ዘረመል ወይም ደግሞ በዘር የሚተላለፉ ወይም ደግሞ በዘር ምክንያት ለካንሰር ተጋላጭነታችን የሚጨምሩ ኬዞች ናቸው ወይም ደግሞ ሁኔታዎች ናቸው። ይህን ስንል ሶስት በዋነኝነት ሜንሽን ማድረግ የምንፈልጋቸው ካንሰሮች አሉ። በተለይም ደግሞ በዘር የመተላለፍ እድላቸው ከፍተኛ ስለሆነ ማለት ነው። የመጀመሪያው የጡት ካንሰር ነው። የጡት ካንሰር በቤተሰብ ውስጥ ወይም ደግሞ በተለይም ደግሞ ፈርስት ዲግሪ ሪላቲቭ የምንላቸው እናት፣ አባት፣ እህት፣ ወንድም ወይና ልጆች ላይ የጡት ካንሰር ካለ እርሱም የመጋለጥ እድሎ ከፍተኛ ነው ለጡት ካንሰር ማለት ነው። ሁለተኛው ደግሞ የአንጀት ካንሰር ነው። የአንጀት ካንሰርም በተመሳሳይ በቤተሰብ ውስጥ የአንጀት ካንሰር ካለ እርሱም የመጋለጥ እድሎ ከፍተኛ ነው የሚሆነው። ሶስተኛው ደግሞ የማህፀን ካንሰር ነው ወይም ደግሞ ኢንዶሜትሪያል ሲኤ የምንለው ማለት ነው። ይህን ስንል ከማህፀን በር ካንሰር የተለየ ካንሰር ነው። የማህፀን በር ካንሰርን ወደፊት የምንመለከተው ይሆናል ትንሽ ደቂቃ በኋላ። ነገር ግን የማህፀን ካንሰር የምንለው በቤተሰብ ውስጥ የማህፀን ካንሰር ካለ እርሱም ለዚህ ካንሰር የመጋለጥ እድሎ ከፍተኛ ነው የሚሆነው። ይህን ማወቃችን እንዴት መከላከል እንዳለብን ወይም ደግሞ መከላከያ መንገዶችንም ስንመለከት እንዴት ሊጠቅመን እንደሚችል ምንመለከት ይሆናል። ስለዚህ ቅድም አንድ ሜንሽን ያደረኩት ወይም ደግሞ የጠቀስነው ነጥብ ካንሰር ከበፊቱ በበለጠ ወጣቶች ላይ በብዛት እየታየ ይገኛል። በተለይም ደግሞ ከሌሎች ካንሰሮች በበለጠ ደግሞ የአንጀት ካንሰር በወጣቶች ላይ በብዛት እየታየ ይገኛል እና ይህም ለምን እንደሆነ ብዙ ተመራማሪዎችን ብዙ ሕክምና ባለሙያዎችን ላይ ጥያቄ እያስነሳ ነበረ። ነገር ግን አንድ በ2025 መጨረሻ ላይ የወጣ ጥናት ለምን ይህ ካንሰር እየጨመረ እንደሆነ የተወሰነ መልስ ሊሰጠን ችሏል። በዋነኝነት ይህ ጥናት ምክንያት ነው ብሎ ያነሳው ነጥብ አንጀታችን ውስጥ ያሉ የተለያዩ ባክቴሪያዎች ወይም ደግሞ የተለያዩ ተዋሲያን መዛባት ወይም ደግሞ ኖርማል ገት ፍሎራ የምንለው ወይም ባላንሱን የጠበቀ የተዋሲያኖች ህብረት መዛባት ነው ለዚህ ካንሰሮች እንድንጋለጥ ያደርገናል ብሎ ጠቀሰው ማለት ነው። ስለዚህ አንጀታችን ውስጥ እጅግ በጣም ብዙ ባክቴሪያዎች ወይም ደግሞ ኖርማሊ በደማችን ውስጥ ቢገኙ በሽታ ሊያስከስቱ የሚችሉ ተዋሲያኖች ይገኛሉ። ነገር ግን አንጀታችን ውስጥ ግን በሚኖሩበት ጊዜ ለሰውነታችን እጅግ በጣም ብዙ ጠቀሜታ ያላቸው ባክቴሪያዎች አሉ። ይህም ከምግብ አፈጫጨት ከተለያዩ ቪታሚኖችን እንድናገኝ ከማድረግ ጤናማ የሆነ የአንጀት እንቅስቃሴ እንዲኖረን የሚያደርጉ የተለያዩ ባክቴሪያዎች አሉ። እነዚህ ግን ጤናማ ናቸው የምንለው ባላንሳቸውን ጠብቀው በሚገኙበት ጊዜ ነው። ምክንያቱም አንድ አይነት ባክቴሪያ ሳይሆን የሚገኘው እዛ ውስጥ የተለያዩ ባክቴሪያዎች ይገኛሉ። እናም እነዚህ ባክቴሪያዎች ባላንሳቸውን ጠብቀው ወይም ደግሞ አንደኛው የባክቴሪያ አይነት ሌላኛውን የባክቴሪያ አይነት ሳያጠፋ አንድ ላይ በህብረት መኖር ሲችሉ ነው የአንጀታችን ጤንነት የሚጠበቀው። ይህንን ህብረታችን በደንብ ለመረዳት የሚያግዘን ለምሳሌ ዱር ውስጥ የሚኖሩ የተለያዩ እንስሳዎችን እና እጽዋቶችን መመልከት እንችላለን። ለምሳሌ አንድ ዱር ውስጥ የሜዳ አህያዎች ሊኖሩ ይችላሉ፣ አንበሳ ወይም ደግሞ እነዚህ የዱር እንስሳዎችን የሚመገቡ ሌሎች እንስሳዎች ሊኖሩ ይችላሉ፣ ከዛ እጽዋቶች አሉ። እናም ይህም ህብረቱን እንዲጠብቅ የነዚህ ቁጥሮቻቸው በተመጣጠነ መልኩ መኖር አለበት። ከልክ ያለፈ የሜዳ አህያ በሚኖርበት ጊዜ ወይም ዜብራዎች በሚኖርበት ጊዜ ያሉትን እጽዋቶች እንዳለ ሊያስወግዱ ይችላሉ። አጠቃላይ ፖይንቱን የተረዳችሁት ይመስለኛል። ባላንሳቸውን ያሳጣቸዋል ማለት ነው፣ አንዱ እንስሳ ከአንዱ እንስሳ የሚመልጥበት ጊዜ ማለት ነው። አንጀታችን ውስጥም የሚከሰተው ተመሳሳይ ነው። የተለያዩ የባክቴሪያ አይነቶች አሉ። በተለያየ ምክንያቶች እነዚህ ባክቴሪያዎች ህብረት ሊዛባ ይችላል ማለት ነው። እነዚህ የሚያዛቡ ነገሮች በተለይም ደግሞ በእነዚህ ጎጂ የሆኑ ባክቴሪያዎች ወይም ደግሞ አንጀታችን ላይ ካንሰር እንዲከሰቱ የሚያደርጉ ባክቴሪያዎች እንዲከሰቱ የሚያደርጉ የተለያዩ ክስተቶች አሉ። አንደኛ እና ቅድም በተወሰነ መልኩ ሜንሽን ያደረግነው ጤናማ ያልሆነ አመጋገብ ነው። ጤናማ ያልሆነ አመጋገብ ስንል ከልክ ያለፈ ጨው የምንመገብ ከሆነ፣ ቅባት፣ ስኳር ወይም ደግሞ ከልክ ያለፈ ካርቦሃይድሬት የምንመገብ ከሆነ፣ ከዛ በተጨማሪ ደግሞ ዩፒኤፍ የምንላቸው ወይም ደግሞ አልትራ ፕሮሰስድ ፉድ የምንላቸው እነዚህ የታሸጉ ምግቦችን እነዚህን ምግቦች የምናዘወትር ከሆነ የአንጀታችን ላይ ያሉ ባክቴሪያዎች ላይ አሉታዊ ተጽዕኖ ያሳድራሉ ወይም ደግሞ ጠቃሚ የምንላቸው ባክቴሪያዎች እንዳይኖሩ ያደርጋሉ ማለት ነው። ከዚህም በተጨማሪ ደግሞ ህጻናቶች ላይ ደግሞ የምንመለከተው በበቂ ሁኔታ የእናት ጡትን አለማግኘት ወይም ደግሞ በጊዜ ኤርሊ የላምና የፎርሙላ ፊዲንግ መጀመርም አንጀታችን ውስጥ ያሉ ባክቴሪያዎች ላይ አሉታዊ ተጽዕኖ እንደሚያሳድር ጥናቶች ያሳያሉ። ሁለተኛው ደግሞ አላግባብ የሆነው አላስፈላጊ የሆነ የጸረ ተዋሲያን አጠቃቀም ነው። ይህም
በብዛት የምናስተውለው ነውና ለትናንሽ በሽታዎች ጸረ ተዋሲያን መድኃኒቶች የምንጠቀም ከሆነ አንዳንዴ ለጉንፋን ለሳይነስ ብለን የምንወስዳቸው ጸረ ተዋሲያን መድኃኒቶች አንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን ሊያስወግዱ ይችላሉ። በዚህ ምክንያት ባላንሱ ወይም ደግሞ ሚዛኑን ሊያዛባ ይችላል ማለት ነው። ወደ ጎጂ ባክቴሪያዎች እንዲያመዝል ሊያደርግ ይችላል። ስለዚህ እነዚህ ነገሮች አንጀታችን ላይ አሉታዊ ተጽዕኖ በማሳደር ለካንሰር የሚያጋልጡ ባክቴሪያዎችን እንዲያድጉ ሊያደርጉ ይችላሉ ማለት ነው። እናም ይህ የሚከሰተው ኤርሊ ኤጅ ከምንለው ጀምሮ ነው ወይም ደግሞ እድሜያችን 10ዎቹ 20ዎቹ ባለንበት ጊዜ ውስጥ ነው እና ሁሌም ቢሆን ከህፃንነት ጀምሮ እነዚህ ነገሮች ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው። አላስፈላጊ የሆነ ጸረ ተዋሲያን አለመጠቀም፣ በተለይም ደግሞ ሐኪም ካላዘዘው አለመጠቀም የተሻለ ነው። ተጨማሪ ደግሞ ከህፃንነት ጀምሮ ጤናማ የሆነ አመጋገብ መመገብ እጅግ በጣም አስፈላጊ ነው። እድሜያችን 50 60 ከደረሰ በኋላ አመጋገባችንን ብንቀይርም የምናየው ለውጥ ዝቅተኛ ነው የሚሆነው ማለት ነው። ስለዚህ ቤተሰብ ልጆቻቸውን ከህፃንነታቸው ጀምሮ ጤናማ የሆነ አመጋገብ እንደ ልምድ እንዲያዩት ማድረግ አስፈላጊ ነው ማለት ነው። ወደ ቀጣይ ቻፕተር ከመሄዴ በፊት በቻናሌ አዲስ ከሆናችሁ ሰብስክራይብ ልታደርጉ ጋብዛችኋለሁ። በየጊዜው ጠቃሚ የሆኑ ጤና ነክ መረጃዎችን የማቀርብ ስለሆነ ቪዲዮ ስለቅ እንዳያመልጣችሁ ሰብስክራይብ የሚለውን በተን እንድትጫኑ ጋብዛችኋለሁ። ከዛ በተጨማሪ ደግሞ ጠቃሚ ነው ብላችሁ ይህን ቪዲዮ ካሰባችሁ ላይክ እንድታደርጉም እመክራችኋለሁ። ቀጣይ እንድሰራ የምትፈልጉትን ቪዲዮ ቶፒክ ካለ ኮሜንት ላይ አስቀምጡልኝ፣ የሚደርሰኝ ይሆናል። ወደ ቪዲዮ እንመለሳለን። ስለዚህ ስለ መከላከያ መንገዶች ውስጥ እንመልከት። ይህ እጅግ በጣም ኢምፖርታንት የሆኑ ፖይንቶች ስለሆኑ ትኩረት ሰጥታችሁት እንድታዳምጡ ፈልጋለሁ። መከላከያ መንገዶቹ ስንል እንድትረዱት እንፈልገው ኖርማል ሰዎች ወይም ጤነኛ የሆኑ ሰዎች ወይም ደግሞ ምልክት ያላዩ ሰዎች ወደ ሕክምና ተቋም በመሄድ ለነዚህ ካንሰሮች እንዴት ምርመራ ማድረግ ይችላሉ የሚለው ነው የምንመለከተው። ስለዚህ ምንድነው እነዚህን ካንሰሮች ለመከላከል እነዚህ ምርመራዎች አሁን የምነግራችሁን መንገዶች ወይም እነዚህ ምርመራዎች ማድረግ አለባችሁ ማለት ነው። በዋነኝነት የምንመለከተው ኢትዮጵያ ውስጥ በከፍተኛ ደረጃ የሚገኙ ሶስቱን ካንሰሮች እነዚህም የጡት ካንሰር፣ የማህፀን በር ካንሰርና የአንጀት ካንሰር ነው ማለት ነው። ከጡት ካንሰር እንጀምር። የጡት ካንሰርን በጊዜ ለማወቅ ወይም ደግሞ ስክሪን ለማድረግ የምንጠቀማቸው 3 ምርመራዎች አሉ። የመጀመሪያው የጡት አልትራሳውንድ ነው። ሁለተኛው ደግሞ የማሞግራፊ ምርመራ ወይም ደግሞ የጡት ኤክስሬ ወይም ራጅ የምንለው ነው። ሶስተኛው ደግሞ የኤምአርአይ ምርመራ ናቸው። ስለዚህ እነዚህ ምርመራዎች ማን ነው ማድረግ ያለበት፣ መቼ ነው ማድረግ ያለባችሁ? የመጀመሪያው በቤተሰብ የጡት ካንሰር ካለ ማለትም በእናት አባት፣ እህት፣ ልጆች ላይ የጡት ካንሰር ካለ እድሜዋ 30 ዓመት ከመድረሱ ጀምሮ በየአመቱ ከነዚህ ምርመራዎች አንዱን ማድረግ ይኖርባታል ማለት ነው። ስለዚህ የትኛው ምርመራ ነው ማድረግ ያለባት የሚለው ከህክምና ባለሙያው ጋር ወይም ደግሞ ካለው የምርመራ አይነት ጋር ተመስርተን ነው የምንወስነው። ለምሳሌ ኤምአርአይ በሁሉም ቦታ አቬይለብል ላይሆን ይችላል፣ ወይም ደግሞ ማሞግራፊ ሁሉም ቦታ አቬይለብል ላይሆን ይችላል። ነገር ግን አትሊስት አልትራሳውንድ ካለ አልትራሳውንድ ወይም ደግሞ አስፈላጊ ነው ብሎ ሐኪሙ ካመነ ማሞግራፊና ኤምአርአይን ሊያዝ ይችላል ማለት ነው። ስለዚህ አንድ ሴት የቤተሰብ ታሪክ ካለባት ከ30 ዓመት ጀምሮ እነዚህ ምርመራዎች ማድረግ ይኖርባታል። ሌሎቹ ደግሞ በቤተሰብ ታሪክ ለሌለባቸው ኖርማል ሴት ወይም ደግሞ አጠቃላይ ለሁሉም ሴቶች የሚመከረው ደግሞ እድሜዋ 40 ዓመት አንድ ሴት ሲሞላት እነዚህ ምርመራዎች መጀመር ይኖርባታል ማለት ነው። ስለዚህ ከ30 ወይም ከ40 ዓመት ጀምሮ ሁሉም ሴት ለጡት ካንሰር ቅድመ ምርመራ እንድታደርግ ይመከራል ማለት ነው። ሁለተኛው ደግሞ የማህፀን በር ካንሰር ነው። የማህፀን በር ካንሰር የሚለየው አንደኛ ከመከሰቱ በፊት መከላከያ መንገዶች አሉት። ሁለተኛ ደግሞ በተመሳሳይ ሁሉም ሴት ማድረግ ያለባት ምርመራዎችም አሉ። ስለዚህ የሚደረጉ ምርመራ ምንድነው? የማህፀን በር ካንሰር ምርመራ የምንለው የማህፀን በር ጫፍ ላይ ናሙና ይወሰድና ይህች ሴት ለካንሰር ተጋላጭ ነች ወይስ አይደለችም የሚለውን ቼክ የሚደረግበት ምርመራ ነው ማለት ነው። መቼ ነው መደረግ ያለበት? አንድ ሴት እድሜዋ 21 ዓመት ከሞላ ጀምሮ በየ3 እስከ 5 ዓመት ይህን ምርመራ እንድታደርግ ይመከራል። ነገር ግን በየ3 ዓመት እንኳን ባታረግ ቢያንስ በህይወት ዘመኗ አንዴ እንኳን ማድረግ አለባት ይህች ሴት ማለት ነው። ምክንያቱም ይህን ምርመራ ማድረግ እጅግ በጣም ከፍተኛ ጥቅም ስላለው ማለት ነው። ምክንያቱም ካንሰሩ ከፍተኛ ደረጃ ከመድረሱ በፊት በጊዜ እንድናቅ ስለሚያደርገን ይህ ምርመራ በጣም ቀላለው፣ በጣም ርካሽ የሚባል ምርመራ ነው እና ደግሞ በጊዜ ከታወቀም ህይወት ሊያድን የሚችል ምርመራ ስለሆነ ምንም እንኳን ይህን አክሰስ ማድረግ ማትችል እንኳን ሴት ብትኖር ቢያንስ አንዴ እንኳን እንድታረገው የሚመከር ምርመራ ነው። እጅግ በጣም ውጤታማና ብዙ ሴቶችን ህይወት ያተረፈ ምርመራ ነው ብለን ከምንጠቅሳቸው ምርመራዎች ውስጥ አንዱ ነውና ስለዚህ ሁሉም ሴቶች ከ21 ዓመት ጀምሮ በ3 እስከ 5 ዓመት ይህን ምርመራ እንዲያደርጉ ይመከራል ማለት ነው። ከዛ በተጨማሪ ግን ማህፀን በር ካንሰርን ለመከላከልም የሚያግዘም ክትባት አለ። ይህም ክትባት እንግዲህ በእኛ ሀገርም በፕራይመሪ ስኩል ወይም ደግሞ ከ9 እስከ 14 ዓመት ባሉ ሴቶች ላይ እየተሰጠ ያለ ክትባት አለና ይህን ክትባትም አንድ ሴት እንድትከተብ ይመከራል ማለት ነው። ምክንያቱም መጀመሪያውኑ ለዚህ ካንሰር የመያዝ ዕድሏንም ስለሚቀንስ ማለት ነው። ነገር ግን ተከትባም ቢሆን ባትከተብም ይህን የቅድመ ካንሰር ምርመራ እንድታረግ ይመከራል ማለት ነው። ቀጣይና ሶስተኛው ደግሞ የአንጀት ካንሰር ነው። ለአንጀት ካንሰር የሚደረጉ ምርመራዎች በዋነኝነት 2 አይነት ናቸው።
የመጀመሪያው አንጀትን በካሜራ የምንመለከትበት ምርመራ ሲሆን ይህም ኮሎኖስኮፒ የምንለው ምርመራ ነው። ሁለተኛው ደግሞ የሰገራ ምርመራ ነው። በሰገራ ውስጥ ጥቃቅን ደም መድማት እንዳለ እንድናቅ የሚረዳን ምርመራ ነው። ስለዚህ መቼ ነው መደረግ ያለበት ይህ ምርመራ? እድሜያቸው ከ45 ዓመት በላይ ለሚሆኑ ሰዎች በየ10 ዓመቱ የኮሎኖስኮፒ ምርመራ ወይም ደግሞ አንጀትን በካሜራ የሚደረግ ምርመራ እንዲያደርጉ ይመከራል። ስለዚህ ምንድነው ይህ በ10 ዓመት አንድ የሚደረግ ምርመራ ስለሆነ ለምሳሌ አንድ ወንድ በ45 ዓመቱ ወይም አንድ ሴት በ45 ዓመቷ ከጀመረች ቀጣይ ምርመራው የሚሆነው በ55 ዓመቷ ላይ ነው ማለት ነው። ስለዚህ በ10 ዓመት አንዴ የሚደረግ የኮሎኖስኮፒ ምርመራ ወይም ደግሞ በየዓመቱ የሚደረግ የሰገራ ምርመራ ያስፈልጋቸዋል። የሰገራው ምርመራ እንዳልኳችሁ በሰገራ ውስጥ ያለ ጥቃቅን ደም መድማቶች እንዳሉ ወይም እንደሌሉ የሚነግረን ምርመራ ነውና ይህን ምርመራ በየዓመቱ ማድረግ ወይም ደግሞ እንደ አማራጭ ነው የኮሎኖስኮፒ ምርመራ በየ10 ዓመቱ እንዲያደርጉ ይመከራል ማለት ነው። ነገር ግን በቤተሰብ ለምሳሌ አሁን በቤተሰቡ አንድ ሰው በ40 ዓመቱ በአንጀት ካንሰር የተጠቃ ሰው በቤተሰብ ካለ ይህ ሰው የአንጀት ካንሰር ቅድመ ምርመራ እንዲያደርግ የሚመከረው ከ30 ዓመቱ ጀምሮ ነው። ማለትም ቤተሰብ አባሉ ከተያዘበት ከ10 ዓመት ቀደም ብሎ የዚህን የአንጀት ካንሰር ቅድመ ምርመራ እንዲያደርግ ይመከራል ማለት ነው። ምክንያቱም ምንድነው አንዴ ይህ ካንሰር እብጠቷ ጀምራ ወደ ካንሰርነት ተቀይሮ ከዛ በኋላ ወደ መሰራጨት የሚደርሰው በአማካይ 10 ዓመት ያህል ድረስ ሊፈጅ ይችላልና ቀደም ብለን ከያዝነው ፕሪቨንት ማድረግ ወይም መከላከል የምንችለው ካንሰር ነው ማለት ነው። ስለዚህ እነዚህ ሶስቱ በኢትዮጵያ ውስጥ ከአንደኛ እስከ ሶስተኛ ያሉ ካንሰሮችን መከላከል የምንችልባቸው መንገዶች እነዚህ ናቸው ማለት ነው። ስለዚህ ሁላችንም ለጤናችን ጊዜ ሰጥተን እነዚህ ምርመራዎች እንድናደርግ ይመከራል። አብዛኞቹ እንግዲህ በአመት አንዴ የጡት ካንሰር ምርመራው በአመት አንዴ የሚደረግ ነው። የማህጸን በር ካንሰር ምርመራ ከ3 እስከ 5 ዓመት ነው። የአንጀት ካንሰር ምርመራው ደግሞ በ10 ዓመት አንዴ የሚደረጉ ምርመራዎች ናቸውና በእነዚህ ምርመራዎች የብዙ ሺዎችን ህይወት ማዳን ስለምንችል እናንተም እንግዲህ ሼር በማድረግ ይህን ቪዲዮ እናንተም ለራሳችሁን በመመርመር ጤንነታችሁን እንድትጠብቁ መክራችኋለሁ። ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን እመኝላችኋለሁ። ጥያቄ ካላችሁ ኮመንት ላይ አስቀምጡ። ሪፕላይ ማድረግ ወይም የመመልስ ይሆናል። መልካም ጊዜ